ሰላም ሰላም የዩቲቪ ተመልካቾች እንደምናችሁ ሰላማችሁ ይብዛ። አሁን እንግዲህ የህልም ፍቺ የምናየው በህልም ጉድጓድ ማየትና መውደቅ ፍቺ የምናየው ይሆናል። ተመልካቾቼ ይሄን ስሙ። እንግዲህ በህልም ውስጥ አንድ ሰው በህልም ውስጥ የውሃ ጉድጓድ ሲመለከት ይህንን ከጭንቀት መውጣትና የጥሩነት መግለጫ ሊያመለክት ይችላል እና ይህ ጥሩ ፍቺ ነው። ጉድጓድ ውስጥ መውደቅ ደግሞ እንግዲህ የህልም ፍቺው አላሚ በጣም በሚያምነው ሰው እየተታለለ መሆኑን ይገልጻል። ጥንቃቄ ማድረግ አለበት። በጸሎት እና መጸለይ ያለበት፣ በጸሎት መበርታት፣ ከዚህ ሰው መራቅ ይቻላል። እና ተመልካቾቼ ከወደዳችሁ ሰብስክራይብ፣ ላይክ ማድርጉ። የህልም ፍቺ ቀጣይ የምናየው ይሆናል። እወዳችኋለሁ ተመልካቾቼ። ፋሚሊዎች ሰብስክራይብ አድርጉ።